ትውልና ይቅርታ ማለት ምን ማለት ነው ስትለው በተሰበረ ሲኒ ላይ ቡና እንደ መቅዳት ነው ይልሃል በድፍረት። አየህ የሰው ልጅ ራስ ወዳድ መሆኑን የምታውቀው ንጹህ ምህረት ከላይ ይጠይቃል፣ ቆሻሻ ምህረት ለሌሎች ያደርጋል። አየህ ምን ያለ ራስ ወዳድ እንደሆንን። አንድ ጊዜ የአምላክን ስልጣን ብንወስድ ምድር ምን ልትሆን ትችላለች? አየህ ይቅርታ ማለት በተሰበረ ሲኒ ላይ ቡና መቅዳት ሳይሆን ሲኒውን እንደ አዲስ መፍጠር ማለት ነው። ይሄ ነው እኔ የማውቀው የይቅርታ ትርጉም ይሄ ነው። ይህንን እስካልተረዳ ድረስ አምላክን ይቅርታ አትጠይቅ። ምክንያቱም ይቅር ያለ ነው ይቅርታ የሚደረግለት። አልስቅም።